ኮመንት ላይ ያላችሁ እንዴት ነው የዛሬው ትምህርት አለው? ኔትወርክ የሆነ ላግ ያደርጋል። እሰማለሁ። ትሰማለህ? ዮባይ እሰማለሁ። አይ ኔትወርኩ ዮባይ ተመልሰህ ግባ እስቲ። እሺ ከተሰማው እንግዲህ ትምህርተ ስላሴ በደንብ ስለተብራራ እኔ ዮባዬ ኔትወርክ በጣም ትቸግረሃል። ተመልሰህ ግባ እስቲ ዮባይ ፕሊዝ። እሺ እሺ። ሜሲ ያለሽ አይደል? ሌሎ በጣም ይቅርታ እንግዲህ በጣም ይቅር በለን። ነፍስና ድንብ አንተ እንደዚህ አይነት እድል አግኝቼ አላውቅም። ዝም ብለህ ቀጥል። እሺ ቆይ ዮባ እስኪ ዮባ ላክ ፕሊዝ። ሜሲ አንድ ነገር ደግሞ ልጨምርልሽ። እኛ ኢየሱስ ክርስቶስ ሁለት ልደታት አሉት ብለን እናምናለን። ሁለት ልደት አሉት ብለን እናምናለን። ሁለት ልደት አንዳንድ ኢየሱስ ክርስቶስ ሁለት ልደት አሉት ብለን እናምናለን። ታምኛለሽ አንቺ? አብራራልኝ። እኔ እንዴት ነው አንቺ ሁለት ልደት አለው ክርስቶስ ብለሽ ታምኛለሽ? አብራራልኝ። ምን ማለት ነው ሁለት ልደት? ኦኬ አብራራልኝ። እሺ ካብራራሽማ መለስኩልሽ ማለት ነው። በዛ ልመልስልሽ። ሁለት ልደት አለው ስንል እኛ ቅድመ ዓለም ከአብ ቅድመ ዓለም ከአብ ድህረ ዓለም ደግሞ ከድንግል ማርያም ተወልዷል። ምክንያቱም የወልድ ግብሩ መወለድ ስለሆነ ከአብ ቅድመ ዓለም ተወለደ። ኋላ ደግሞ ከዓለም ከተፈጠረ በኋላ ደግሞ ከድንግል ማርያም ስለተወለደ ሁለት ልደታት አሉት ብለን እናምናለን። ለዚህ ነው ኢየሱስ ክርስቶስ የተወለደ እንጂ አልተፈጠረም ነው በጸሎታችን። እሺ የተወለደ እንጂ አልተፈጠረ። አሁን በጸሎት እኛ ጸሎት ሃይማኖት አለን፣ የምስክርነት ጸሎት፣ የሃይማኖት ጸሎት ይባላል እና እዛ ላይ የምናለን ኢየሱስ ክርስቶስ የተወለደ እንጂ አልተፈጠረ ብለን እንመሰክራለን። ለምን? የትኛው ልደቱን ነው እያወራን ያለው? ቅድመ ዓለም። ምክንያቱም አንዳንድ ሰዎች አብ ይፈጥረዋል ክርስቶስን እያሉ ስለሆነ ቅድመ ዓለም ክርስቶስ ፍጡር ነው የሚሉ ስላሉ አይ ስለዚህ ምን ነው ክርስቶስ ቅድመ ዓለም የተወለደ እንጂ የተፈጠረ አይደለም እንላለን። ስለዚህ ክርስቶስ ሁለት ልደታት አሉት። ቅድመ ዓለም ከአብ ድህረ ዓለም ደግሞ ከድንግል ማርያም ሰው ሲሆን ማለት ነው። መጽሐፍ ቅዱስ ጥቅሶች ይሰጥሻለሁ። ኢዮባይ ይህን የሚያጠናቁ ጥቅሶች ይሰጥሻለሁ። ኢዮባይ የጀመረውን ጨርስና እንቀጥላለን። ኢዮባይ ይቀጥል። አሁን ከመጣ ኔትወርክ ከሰራለ። እሺ ስልኬ ቻርጅ ስለሌለው ልሰካ፣ ያው ቻርጅ የሌለው ቦታ ሆኜ ነው። ማነው ኔትወርክ የሌለው ቦታ ሆኜ ነው። እንግዲህ ብዙ በደንብ ነገሮች ስለተብራሩ የተወሰነ ነገር ለማለት ያህል እንግዲህ ነገረ ክርስቶስ ቀዳማዊ ቃል ከቅድስት ድንግል ማርያም የእኛን ስጋ ተዋህዶ መምጣቱን የምናይበት የቤተ ክርስቲያን መሰረት። እንደውም በዚህ በማቴዎስ ወንጌል ላይ ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ ጴጥሮስ የመለሰው መልስ ነበረ አይደለ? ካስታወሽ አስቀድሞ ሌሎች የሚሉትን ማለትም ህዝቦች እንግዲህ ክርስቶስን ያዩ ይህስ ኤርሚያስ ነው፣ ይህስ ኤልያስ ነው እያሉ ከነቢያት አንዱ ነው እያሉ ይገምቱ ነበረ እና የእሱን ከነገሩት በኋላ እናንተስ ማን ትሉኛላችሁ አለ። ፈጠን ብሎ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ከዛ ክርስቶስ ምን ብሎ መለሰለት? የዮና ልጅ ስምዖን ሆይ ይህን ስጋና ደም አልገለጸልህም የሰማይ አባቴ ነው ካለ በኋላ በዚህም ማለት ላይ ቤተክርስቲያንን እሰራለሁ አለ። አንተ አለት ነህ። በዚህም ማለት ላይ ቤተክርስቲያን ይሰራለሁ። የቱ ላይ ነው ቤተክርስቲያን የተሰራችው? ቀዳማዊ ቃል የአብ አንድያ ልጅ ከቅድስት ድንግል ማርያም ስጋን ለብሶ መጥቶ ፍጹም ሰው ፍጹም አምላክ በሆነው በዚህ በሚስጥረ ስጋዌ ላይ ወይም ተዋህዶ ሰው ሆኖ መጥቷል ባልነው ላይ ቤተክርስቲያን ተሰርታለች ማለት ነው። ስለዚህ የቤተክርስቲያን መሰረቷ ጌታ ኢየሱስ ክርስቶስ ነው ማለት ነው። የኢየሱስ ክርስቶስን ትምህርት ደግሞ ቤተክርስቲያን በጥንቃቄ ተጠብቀዋለች። ለምን? የቤተክርስቲያን ቋሚና ተቀዳሚ ተግባሯ
ይሄ ስለሆነ ምንድነው እሱ ሰዎች ወደ ክርስቶስ ትምህርት መጥተው ክርስቶሳውያን እንዲሆኑ ማድረግ ነው። ክርስቶስ ስለኛ ከሞተ በኋላ የሰራልንም የመሰረተውም ቤተክርስቲያንን ነው። እንደምታውቂው ቤተክርስቲያኑን ሰራልን፣ የገሃነብ ደጆች አይችሏትም አለ። ከዛን የሚድኑት እለት እለት ወደዚች ቤተክርስቲያን ነበር የሚጨመሩት። ነገረ ቤተክርስቲያኑ ጋር ከመምጣቴ በፊት ግን ስጋዊ በደንብ ሰው ሊያውቀው ሊጠነቀቅለት የሚገባም ትምህርት ነው። እኛ ከሌሎች የሚለየን የመጀመሪያው ነገር ነገረ ክርስቶስ ነገረ ክርስቶስ ትምህርተ ስላሴ እንዳለ ወንድሞችም እንዳብራሩት ሆኖ ማለት ነው። አይምሰልሽ ይሄ በስዕል በስግደት በመዝሙር በምልጃ በቅዱሳን ምልጃ መላእክት ምልጃ አይደለም። ዋናው ልዩነታችን እሱ አይደለም። እሱንማ ፕሮቴስታንት ውስጥም የሚያምኑ አሉ እኮ። ፕሮቴስታንት ውስጥ ሆነው አሁን በሰማይ ያሉ ቅዱሳን ይለምኑልናል የሚሉ ሉትራኖች አሉ። መላእክት ይማልዳሉ የሚሉ አሉ። ፕሮቴስታንት ውስጥ ሆነው ማለት ነው። እሱ አይደለም ልዩነታችን፣ ነገረ ክርስቶስ ነው። የክርስቶስ ማዳን ላይ ነው። አስቀድሞ እግዚአብሔር የሚድኑትን ወስኗል የሚሉ እኮ ፕሮቴስታንቶች አሉ። የሞተውም ለጥቂቶች ነው የሚሉ አሉ። አይ እኛ እንደዛ አይደለም የምንለው። ሐዋርያት እንዳስተማሩት ኢየሱስ ለዓለም ሞቷል። ለዓለም የሞተው ጌታ እንድንበት ዘንድ ምን ብሎናል? ያመነ የተጠመቀም ይድናል ብሏል። ጴጥሮስም ይህሟ ማለት ጥምቀት ምሳሌ ሆኖ አሁን ያድናል ይላል። ይህን እያለ መጽሐፍ አይ ጥምቀት አያድንም፣ ከክርስቶስ ሞትና ትንሣኤ ጋር አንድ መሆን አያድንም የሚሉ ሰዎች አሉ። ልዩነታችን አይሽ በክርስቶስ ትምህርት ነው። መጽሐፍ ደግሞ እንድናውቀው እንድንጠነቀቅለት የነገረን ይህ ሃይማኖት አንድ ጊዜ ለቅዱሳን የተሰጠን ይሁዳ ምዕራፍ 1 ቁጥር 3 ላይ ስለ መዳናችሁ ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት እንድትጋደሉ እየመከርኩ እጽፍላችኋለሁ ይላል። ሃይማኖት ማለት እምነት ነው። ለቅዱሳን አንድ ጊዜ የተሰጠ እምነት አለ ወይም ሃይማኖት አለ። ይህን ሃይማኖት መጠበቅ ምንድን ነው ማለት ነው? ግዴታ ነው። ከዛ ውስጥ አንዱ የክርስቶስ ትምህርት ነው ማለት ነው። በክርስቶስ ትምህርት የማይኖር ደግሞ አምላክ የለውም። ስለዚህ ለህብረታችን ልንጠነቀቅ ያስፈልጋል ማለት ነው። ህብረታችን ውስጥ ያለው ትምህርት መሰረታዊ ጉዳይ ነው። ለምሳሌ እኔ አሬዶዝ ያሉ መኩ ወንድሞች ኦርቶዶክሳውያን የእኛ ህብረት የክርስቶስ አካል የሆነች ቤተ ክርስቲያን ነች። በዚች ቤተ ክርስቲያን ውስጥ ያለው ትምህርት ለእኛ ድነት መሰረታዊ ነው። ለምሳሌ በዚች ቤተ ክርስቲያን ውስጥ ኢየሱስ ለዓለም አልሞተም የሚል ትምህርት ካለ ይህ ህብረት የምድንበት ይህ ህብረት ክርስቶስ የሰራው ህብረት አይደለም። ጥምቀት አያድንም የሚል ህብረት ከሆነ ያለውበት ክርስቲያናዊ ህብረት አይደለም፣ አልድንበትም፣ ክርስቶሳዊ አልሆነበትም ማለት ነው። ስጋና ደግሞ ምሳሌ ነው፣ መታሰቢያ ብቻ ነው የሚል ከሆነ ይህ ህብረት የክርስቶስ ህብረት አይደለም፣ በክርስቶስ ትምህርት የለም። ስላሴን የሚክድ ከሆነ በአብና በወልድ መካከል ልዩነትን የሚያስቀምጥ ከሆነ አብ የበላይ አስተዳዳሪ ነው የሚል ከሆነ ይሄ ህብረት ክርስቶሳዊ ህብረት አይደለም። ስለዚህ ህብረቱ ማለትም ቤተ ክርስቲያን ማለት ነው። እያንዳንዳችን ብልቶች ሆነን ሁላችን ግን የክርስቶስ አካል ነን። ማለትም ቤተ ክርስቲያን አካሉ ነች ማለት ነው። ስለ ቤተ ክርስቲያን ስናወራ ስለ ክርስቲያኖች ህብረት እያወራ ነው። 1 ቆሮንቶስ ምዕራፍ 12 ላይ ይህንን ነው የሚናገረው። እያንዳንዳችሁ ብልቶች ናችሁ፣ የክርስቶስ አካል ናችሁ ይልና ቤተ ክርስቲያንን ያመለክታል ማለት ነው። በዚች ቤተ ክርስቲያን ውስጥ ያለው ትምህርት መሰረታዊ ነገር ነው። በጣም እንድታስቢው ለወደፊትም በደንብ እንድታስቢበት የምፈልገው አንድ ነገር አለ። እርሱ ምንድን ነው? አስቀድሞ ሐዋርያት ወንጌልን ሲሰብኩ የአዲስ ኪዳን መጽሐፍት አልተጻፉ። እንደምታውቂው ለምሳሌ በሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ 3000 ነፍሳትን ወደ እግዚአብሔር መንግስት እንደጨመረ ይናገራል አይደል? ጴጥሮስ 3000 ነፍሳትን ወደ እግዚአብሔር መንግስት ሲያመጣ የማቴዎስ ወንጌል የዮሐንስ ወንጌል ብሎ አይደለም፣ እንደዛ ብሎ አይደለም። የለም፣ እነዚህ መጽሐፍቶች የሉ። ነገር ግን አስቀድሞ የተሰጣቸው ምን አለ? ሃይማኖት አለ። ያንን ሃይማኖት ሰበኩና ስለ ክርስቶስ ነገሯቸውና መሲህ እርሱ ሊያድናቸው የመጣ እንደሆነ ነግረው አሳመኗቸው። ከዛ አጠመቋቸው። መጽሐፍት የመጡት መቼ ነው? በኋላ ላይ በቤተክርስቲያን ያለው ትምህርት ደግሞ በመጽሐፍትም ታግዞ ሲመጣ እናያለን። ያንን ትምህርት በደንብ አድርገሽ እዚህ ጋር ስሚኝ። ያንን ትምህርት ጽሑፉ ሲመጣ አስቀድመው በሰበኳቸው በዛ ስብከት መሰረት ነው የሚረዱት። ለምሳሌ የሮሜ ምዕራፍ 6 ላይ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ይላል።
የተጠመቅን ሁላችን ክርስቶስን እንለብስ ዘንድ ወይም ደግሞ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ገላትያ ላይ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁ ይላል 3:27 ላይ። ሮሜ ምዕራፍ 6 ላይ ደግሞ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ይህን ያለው አምኖ ለተጠመቁት ነው። ያኔ የተጠመቃችሁት ከክርስቶስ ጋር አንድ ትሆኑ ዘንድ ነው እያላቸው ነው። ስለዚህ መጽሐፉ ወደ እነሱ ሲሄድ በምን መልኩ ነው የሚረዱት? አስቀድሞ በነገራቸው ስብከት ነው አደለ? ይሄ የቤተ ክርስቲያን ትምህርት እየቀጠለ እዚህ ድረስ መጥቷል። በትውፊት ማለት ነው። ድንገት አዲስ የመጣ ትምህርት ካለ ክርስቶሳዊ ነው አይደለም። የእኛ ትምህርት በሐዋርያት የታመነ ከሐዋርያት በኋላም በተነሱ አባቶች የታመነ መሆን አለበት። መሀል ላይ የተቋረጠ ካለ እሷ ቤተክርስቲያን አይደለችም፣ የቤተክርስቲያንም ትምህርት አይደለም። ለምን ካልሽኝ ክርስቶስ ምን ብሏል? ማቴዎስ ወንጌል ላይ ቅድም በነገርኩሽ ጥቅስ ላይ ቤተክርስቲያን ይሰራለሁ ካለ በኋላ የገሃነም ደጆች አይችሏትም አለ። ወደ ገሃነም የምንገባው በምንድን ነው? ባዕድ በሆነ አጋንንታዊ ትምህርት ነው አይደለ? እነሱ ትምህርቶች ቤተክርስቲያንን አይችሏትም ብሏል ክርስቶስ። ስለዚህ የስህተት ትምህርት አይገባም ማለት ነው። ቤተክርስቲያን ሲመጣ ትመልሰዋለች። አርዮስ መጥቶ ኢየሱስ ፍጡር ነው ሲል አይደለም ተመለስ፣ ይህ ስህተት ነው አለችው። አልመለስ ሲል ለየችው። ምክንያቱም ክርስቲያኖች እንዳያሳስት ማለት ነው። ስለዚህ ምንፍቅናን እየመከተች ቤተክርስቲያን ቀጥል አለች። አንቺ ያልሺው እምነት የሚመዘነው በመጽሐፍ ቅዱስ እና በቅዱስ ትውፊት ነው። ለምሳሌ ለሐዋርያቱ ቅርብ የነበሩ ሐዋርያትም አምነው ጳውሎስ ምን ይላል መሰለሽ? ከኔ የተማርከውን ይለዋል ጢሞቴዎስን፣ አንተ ደግሞ ለታመኑ ሰዎች አደራ ስጥ ይለዋል። ከዛን በየደረሱበት የቤተ ክርስቲያን ሽማግሌዎችን ካህናትን እየሾሙ ለመንጋው እረኛ እየሾሙ ይሄዱ ነበር። እነኚህ እረኞች ከሐዋርያት የሰሙትን ትምህርት ይዘው ከነርሱ በኋላ ለሚመጡት ያስተላልፉ ነበር። በዚህ መልኩ ነው ቤተክርስቲያን የቀጠለችው። ወደፊት የምትቀጥለው እንዲሁ ነው። አንቺ ያልሺው ትምህርት የሚመዘነው በምንድን ነው ማለት ነው? በሐዋርያቱ ትምህርት፣ በመጽሐፍ ቅዱስ። መጽሐፍ ቅዱስ ሐዋርያት እንዴት አድርገው ሰበኩ፣ ከነሱም በኋላ እንዴት አድርገው አስተላለፉት በሚለው በትውፊት ነው። ለምሳሌ አንቺ የማርቆስ ወንጌልን ጠቅሰሽ እምነት ብቻ ነው የሚያድነው ትይኛለሽ። አንድ የመካነ ኢየሱስ ሰው ደግሞ ማርቆስ 16ን ጠቅሶ ያው አንቺ የጠቅሽውን ጥቅስ ጠቅሶ ጥምቀትም እምነትም ለድህነት ናቸው ይላል። ከሁለቱ ልክ ማን ነው ብዬ ብል ሁለቱ መጽሐፍ ቅዱስ ጠቅሰዋል። መጽሐፍ ቅዱስ የጠቀሰ እንዳትኝ ሁለቱም ጠቅሰዋል። ታዲያ ማን ነው ልክ? የሚመዘነው በቅዱስ ትውፊት ነው። ለሐዋርያት ቅርብ የነበሩ አባቶች እንዴት ነበር የተረዱት የሚለው ማለት ነው እንጂ ጥቅስ የመያዝ ጉዳይ መጽሐፍ ቅዱስ የመያዝ ጉዳይ ከሆነ ሁሉም ይዞታል። የሚገርምሽ ኦንሊ ጂሰሶች ልክ እንደ ስላሴን ይክዳሉ። እዮባ አደውል በላቸው። ስላሴን ይክዳሉ። እሺ መጽሐፍ ቅዱስን ይዘው ስላሴን ይክዱና አንድ አካል ነው ያለው ይላሉ ማለት ነው። አየሽ፣ መጽሐፍ ቅዱሱን በያዘ አይደለም፣ የመጽሐፍ ቅዱሱን ትምህርት በተረዳ ነው። የእግዚአብሔርን ሀሳብ የያዘው ማን ነው ነው እንጂ ጥቅሱን የያዘው ማን ነው ወይንም ደግሞ መጽሐፉን የተሸከሙ ማን ነው አይደለም። አሁንማ ሙስሊሞቹም እኮ መጽሐፍ ቅዱስን ይዘው ከዛ ምን ያደርጋሉ? ኢየሱስ ፍጡር ነው ይላሉ። መጽሐፉን በያዘ ከሆነ እነሱም ይዘውታል ማለት ነው። ስለዚህ የመጽሐፍ ቅዱስን አረዳድ በአባቶች ትምህርት ነው የምንመዝነው። ለዛ ነው ከመጀመሪያው ክፍለ ዘመን ጀምሮ ለሺህ ምናምን ዓመት ጥምቀት ለድህነት አያስፈልግም ያለ አንድ አባት የለም። የጌታ ስጋና ደም እውነተኛ አይደለም ያለ አንድ አባት የለም። ዙንግሊን ተነስቶ እስኪክደው ድረስ ማለት ነው። ሉተር እንኳን በጥምቀት አዳኝነትና የጌታ ስጋና ደም እውነተኝነት ያምናል። የፕሮቴስታንት መስራች የሚባለው ማለት ነው። ምክንያቱም ከሱ በፊት ያሉ ሁሉ አባቶች የሚያምኑት ስለሆነ ማለት ነው። ምን እያልኩሽ ነው? ለትምህርት መጠንቀቅ ያስፈልጋል። ፕላስ ያለሽበት ህብረት የምትድኝበት የጌታን ትምህርት የያዘ ነው ወይ? ይሄ ደግሞ ሊጠየቅ የሚገባ ጉዳይ ነው። ጉባኤያት አንድ ወንድም ያስታወሰኝ፣ ጉባኤያት መሰረታዊ ናቸው። ለምሳሌ የአባቶችን ትምህርት የምናገኝበት ነው። አርዮስ ተነስቶ ኢየሱስ ፍጡር ነው፣ ምንድን ነው ኢየሱስ በመለኮቱ ፍጡር ነው፣ አብ አስቀድሞ ፈጠረውና ከዛ ዓለማትን በእርሱ ፈጠረ የሚል የራሱን ትምህርት የያዘ እና በጉባኤ የተቀመጡ አባቶች ይሄ ትምህርት ካንተ ቀደም ማን አስተማረው ብሎ ነው የጠየቁት።
ማንም የለም። ስለዚህ የአንተ ትምህርት ነው ማለት ነው። እኔ ተነስቼ አሁን የራሴን ትምህርት ብነግርሽ ከአንተ በፊት ማን አስተማረው ብለሽ ልጠይቅኝ ይገባል። የራሴን እንዳይሆን ያወራሁት ማለት ነው። ልክ እንደዛ አሪዮስን ጠየቁት፣ የለውም ማስረጃ፣ ማንም እንደዛ ብሎ ያስተማረ የለም። ስለዚህ የቀናው ትምህርት ያንተ አይደለም ብለው ከአባቶች ጠቅሰው ከመጽሐፍት ጠቅሰው የቀናውን ትምህርት አውጀው ስህተቱን ነቅፈው አውግዘው ለዩ ማለት ነው። በጉባኤያት ያለው ይሄ ነው። በሌሎቹም ትምህርት በዚሁ መልኩ ማለት ነው። አንዲት በሆነች ቤተክርስቲያን እናምናለን አሉ እንጂ 60 ምናምን ሺህ በሆነ ቤተክርስቲያን እናምናለን አላሉም። ክርስቶስም እርሱ አንድ እንደሆነ አካሉ ስንት ነው የሚሆነው? አንድ ነው የሚሆነው። ቤተክርስቲያን አካሉ ሆና መንፈስ ቅዱስ ወደ እውነት የሚመራችሁን መንፈስ እልክላችኋለሁ ብሏል አይደለ? ወደ እውነት የሚመራው መንፈስም አንድ ትምህርት ነው በቤተክርስቲያን ውስጥ ሊያስቀምጥ የሚችለው ማለት ነው። ፕሮቴስታንት ውስጥ ይህ አለ? የለም። አንድ ነን ይባልና ኢየሱስ ለዓለም ሞተ ለዓለምም አልሞተም የሚለውም አንድ ላይ ቁጭ ብሏል። ጥምቀት ለድህነት ነው፣ አረ ለድህነት አይደለም የሚለውም አንድ ላይ ቁጭ ብሏል። ስጋ እውነተኛ ነው፣ አረ አይደለም ምሳሌ ነው የሚለውም አብሮ ቁጭ ብሏል። ልሳን መጽሐፍ ቅዱሳዊ ነው፣ አረ አይደለም ይሄማ አጋንንታዊ ነው፣ እንዲህ አይነት ልሳን የለም የሚለውም አብሮ ቁጭ ብሏል። ንጥቀት፣ አረ ንጥቀት የሚባል ነገር የለም፣ ክርስቶስ ከዚህ በኋላ አንዴ ነው የሚመጣው የሚልም አለ። ለፍርድ ነው የሚመጣው የሚል አለ። አይ ደግሞ ይመጣና ነጥቆን እንደገና ይመላለሳል የሚልም አለ። በጣም ብዙ ምን ማነሳለች ትምህርቶች ይላሉ አሉ። ሶ መንፈስ ቅዱስ ይህን አስተምሯል ወይ? ወደ እውነት ሲመራ ለእንደዚህ አይነት ትምህርት ነው ወይ የመራው ከተባለ አይደለም፣ በአባቶችም አይታወቅም። ስለዚህ ለክርስቶስ ትምህርት ልንጠነቀቅ ይገባል። የመጨረሻ ነገር እንዳላበዛብሽ እኔም እየተደወለብኝም ስለሆነ ቅድም ያነሳሽው ነበር በመሀል ላለመግባት ነው እና ቤተ ክርስቲያን ከጥንትም ጀምሮ ሰዎች በሚያውቁት ቋንቋ ታስተምራለች። በሰንበት ትምህርት ቤት እኔ ስማር በአማርኛ ነው የተማርኩት። ኦሮምኛ የሚያውቁ ወንድሞቼ በኦሮምኛ ሲማሩ አውቃለሁ፣ በልጅነቴም ማለት ነው። ስለዚህ የቤተ ክርስቲያን ትምህርት በሁላችንም ቋንቋ ይሰጣል። ነገር ግን የአምልኮ ወይም ደግሞ የቅዳሴ የሚፈጸመው በግዕዝ ነው። ግዕዝ ብቻ ግን አይደለም፣ በአማርኛም ነው። ትግራይ ብትሄጂ በትግርኛም ነው። አሁን በኦሮምኛም ይቀደሳል ቅዳሴው ማለት ነው። የሚነበቡት ወንጌላት፣ የሚነበቡት መጽሐፍት ሁሉ ለምሳሌ ቅዳሴ ብለሽ ሰርች አድርጊ፣ የቅዳሴ መጽሐፍት ይመጡልሻል። 14ቱም ቅዳሴ በአማርኛ ተተርጉመው አሉ። የማወቅ ጉዳይ ከሆነ እንዲህ ማወቅ ይቻላል። ነገር ግን እሱን ድክመት ነው። እኔ እንግዲህ በግልጽ ነው የምነግርሽ። አስቀድሞ ቤተክርስቲያንን ለማወቅ የነበረን ነገር እምብዛም ስላልነበር ድክመት ስለነበረበት አላወቅናትም። ሳናቃት ወጥተን አሁን እያወቅን ያለ ነው ሌላ ነው። ስለዚህ በኋላ ላይ ባወቅሽው አስቀድሞ ያላወቅሽው ልትተቺ አትችይም ማለት ነው። ወይንም እንዲህ ነች ብለሽ ልትወስኝ አትችይም ማለት ነው። ስለዚህ እኔ ላይ አንቺ ያለኝ ምክር ቤተክርስቲያንን ቅረቢያት፣ እወቂያት። ትምህርቷ ምንድን ነው? እወቂ። ክርስቶስ ነው መሰረቷ። ሰው ከክርስቶስ ተለይቶ ሊኖር አይችልም። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ክርስቶሳውያን ናቸው። ክርስቶስ ያከበረውን ስለምናከብር ነው። ሰዎች አይተው የራሳቸውን ትርጓሜ ሊሰጡ ይችላሉ። እኛ ግን ክርስቶስን አብልጠን ስለምንወደው እርሱ የነካውን ሁሉ እናከብራለን። ለምሳሌ እናትሽን በጣም የምትወጃት ከሆነ እናትሽ የምትወደውን ልብስ አብረሽ ትወጃለሽ። እናትሽ የምትወደውን ሰው አብረሽ ትወጃለሽ። ለእናትሽ ካለሽ ፍቅር እናትሽን አርያ ከማድረግሽ የተነሳ አይደለም። ቅዱሳን ሲባል ስለ ክርስቶስ የዓለምን ጣዕም የናቁ ናቸው። መከራን የታገሱ ናቸው። ክርስቶስን በሕይወታቸው ተወራርደው የሰበኩ ናቸው። ስለዚህ ምን ያህል ክርስቶስን ወደውታል። በጣም ነው የምንገረመው በእነሱ። ለሕይወታችን መርህ እናደርጋቸዋለን። ልክ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ብሎ ክርስቶስን ሁላችን እንድንመስል ራሱን አርአያ መሰበልን ሁሉ እኛም እነዚህን ቅዱሳን ጻድቃን ሰማዕታት ክርስቶሳውያን ስለሆኑ እንወዳቸዋለን። እርሱ ስላከበራቸው እናከብራቸዋለን። ክብር በተለያየ መንገድ ሊገለጽ ይችላል እና ከዛ አንጻር ነው። አመሰግናለሁ። በጣም ደስ ይላል። ቃሎትን ያሰማልን፣ እግዚአብሔር ይስጥልን፣ ጸጋን ያብዛልን። እሺ ሜሲ፣ አሁን እዮባ ኮመንት ላይ እንዴት ነው እስካሁን ያለው ትምህርት? በሜሲ ምክንያት በጣም ብዙ ተማርን። ደስ የሚል ጊዜ እግዚአብሔር መንፈስ ቅዱስ እያስተማርን ነው። እዮባ ያነሳው ላይ ጥያቄዎች አሉች ሜሲ?
የለኝም፣ ግን ሁለት ጥያቄዎች አሉኝ እና ደግሞ አንድ አመለካከት መናገር ፈልጋለሁ። ቅድም በተናገርኩት ላይ በጴንጤዎች ወይም በወንጌል አማኞች እንደ ኦርቶዶክስ በተዋረድ የሚመጣ ነገር የለም። አምስትም በተለይ ውጭ ሀገር 5ም 10ም ሆነው ቤተክርስቲያን መክፈት ትምህርት መጀመር ይችላሉ። ስለዚህ ሁሉም ጴንጤ አንድ አይደለም። መሰረተ ክርስቶስ፣ ሙሉ ወንጌል፣ ሌላ ሳይሆን ሌላ ያልተዋወቁ ትናንሽ ነገሮች አሉ። እነሱ አጠቃላይ ጴንጤ መወከል አይችሉም እና ጴንጤዎች ጋር ስትወያዩ ትክክለኛ ብስለት ያለው ጴንጤ ጋር ቢሆን ደስ ይለኛል። ሌላው እኔ ኦርቶዶክስ ቤተክርስቲያን እናት ቤተክርስቲያን ብለው ከሚያምኑት ወገን ነኝ። አሁን ሜሲ የምመሰለሽ አሁን እናት ቤተክርስቲያን ብሎ ማመን ሲሆን እናትሽ ጋር መኖር ነው። ማመኑ አይደለም ጥቅሙ፣ መኖር ነው። ለምሳሌ እኔ እናት ቤተክርስቲያኔ ብዬ መሰክራለሁ፣ ምክንያቱም ልጇ ሆኜ እየኖርኩኝ ነው። ዳር ይዤ ግን እናቴ ናት ብል ዝም ብሎ ምንም ከእናትነት የሚገኘውን ጥቅም ካላገኘው እንደ እናት ከእናትነት የሚገባኝን ምግብ ካላገኘው ምን ዝም ብሎ ለሽለላ አይደለም። እና አሁን የእኛ ፖይንት እሱ አይደለም። አንቺ ኦርቶዶክስን አታውቂያትም እያልን አይደለም። አታውቂያትም ያለው ከትምህርት አንጻር ነው። ነበርሽባት ግን አልተማርሽም። ነበርሽባት ግን ትምህርቷን አላወቅሽም። ነበርሽባት ትምህርቷን ሳታቂ ጣዕሟን ሳታቂ ነው ወጣሹ ነው እንጂ አታውቂያትም እያልን አይደለም። እሱን በደንብ አድርገሽ አስተውይልን። ሌላው ፕሮቴስታንቶችን እኛ እንዳንቺ አይደለም። እኛ የእምነት መግለጫቸውን ይዘን ነው የምናወራ። ፕሮቴስታንት ለምሳሌ መካነ ኢየሱስን ስናወራ የእምነት መግለጫቸው ፊት ለፊታችን አድርገን፣ ሙሉ ወንጌልን ስናወራ፣ ቃለ ሕይወትን ስናወራ ሁሉ የእምነት መግለጫቸውን አንብበን አጥንተን እምነት መግለጫቸው የሚለውን ነው አይተን ይሄ ልዩነታቸው ራሱ የምንነግራቸው ማለት ነው። ብዙ ሰው አሁን ራሱ በመካነ ኢየሱስና በቃለ ሕይወት በነገረ ድነት፣ በነገረ ጥምቀት፣ በዚህ በሳክራመንት በሚስጥራት በኩል ባለው ትምህርት ፈጽመው እንደማይገናኙ ራሱ ሰው እያወቀ ያለው በልሳን እርስ በርስ ራሱ ትምህርታቸው እንደማይገናኝ ያለው ያወቀው ሰው አሁን በጣም ሪሰንትሊ ነው። አሁን አንቺ ፎከስ እንድታደርግ የሚፈልገው ትምህርቱ ላይ ነው። ስለ ስላሴ ጥቂት ነገሮችን እግዚአብሔር ፈቅዶ ነገርንሽ። እዮባ ደግሞ ስለ ስጋዌ ነገርሽ። እዮባ እንዲሁም አይ ቲንክ ቸኩሎ ወይ ስልክም እየመጣበት ይሆናል እንጂ በደንብ በእኛና በፕሮቴስታንት መካከል ያለው ልዩነትም ብዙም አላስቀመጠልሽም። አይኖ ችኮላ ሊሆን ይችላል። ግን ይሄ እኛ ለምሳሌ አንድ ባህሪ አንድ አካል፣ እነሱ አንድ አካል ሁለት ባህሪ ሲሉ ምንድን ነው? እኛ ኢየሱስ ክርስቶስ አካላዊ ቃል ስጋ በሰው ከሆነ በኋላ መከፈል፣ መለወጥ፣ መቀየር የለበትም ብለን እናምናለን። ምክንያቱም ከተዋህዶ በኋላ ቃል ስጋ ከሆነ በኋላ አለቀ። አንድ ክርስቶስ ነው ያለው እና ያዳንንም የሞተልንም አንዱ ክርስቶስ ነው። አምላክ በስጋ ሞተ፣ አምላክ ስለኛ ሕማም ተቀበለ እንላለን እና ይህንን ልዩነት እንድታውቁ ይፈልጋል። ብዙዎች ክርስቶስ ላይ ልዩነት ያለን አይመስላቸውም። ክርስቶስ ላይ ልዩነት አለን። እኛ ክርስቶስን የአዲስ ኪዳን አስታራቂ እንለዋለን፣ መካከለኛችን እንለዋለን፣ አማላጃችን ግን አንለው። በደንብ ደግማለሁ ስሚኝ። ኢየሱስ ክርስቶስ የአዲስ ኪዳን አስታራቂያችን ነው። ኦኬ፣ መካከለኛችን ነው። ሊቀ ካህናችን ነው። ደግሞ የሚምርም ሊቀ ካህን ነው። በብሉይ ኪዳን የነበሩት ሊቀ ካህናትና በክርስቶስ መካከል ያለው ሊቀ ክህነት ልዩነቱ ነው። ኢየሱስ ክርስቶስ ሊቀ ካህን ብቻ ሳይሆን የሚምር ሊቀ ካህን ይባላል። የብሉይ ኪዳኖቹ ሊቀ ካህን ብቻ ይባላሉ። ክርስቶስ ኢየሱስ ግን ምን ይባላል? የሚምር ሊቀ ካህን ይባላል። የሚምር ሊቀ ካህን የሚለው ስም ለምን ለክርስቶስ ተሰጠው? ለክርስቶስ ብቻ ለምን ሆነ ካልን ሊቀ ካህናት ያስምራሉ እንጂ አይምሩም። እየሰማሽ ነው አይደል? ሊቀ ካህናት፣ የብሉይ ኪዳን ሊቀ ካህናት ያስምራሉ እንጂ አይምሩም። ጸሎት ያቀርቡና ይጠብቃሉ መልስ። መስዋዕት ያቀርቡና ይጠብቃሉ መልስ። ስለ ራሳቸው ማጥያት መስዋዕት ያቀርባሉ። ኢየሱስ ክርስቶስ ግን ይህን ሁሉ ማድረግ አያስፈልገውም። ምን መጠበቅ አያስፈልገውም። የእንስሳት መስዋዕት ማቅረብ አያስፈልገውም። የብሉይ ኪዳን ሊቀ ካህናት ክህነታቸው ዘላለማዊ አይደለችም፣ ፍጽምት አይደለችም፣ ድካም አለባቸው። ኢየሱስ ክርስቶስ ግን ንጹሐ ባህር የሆነ ሊቀ ካህን ነው። ሊቀ ካህን ነው ስንል እንደ ብሉይ ኪዳን ካህናት መስዋዕት አቅርቦ እግዚአብሔር መስክ ሲሰጥ የሚጠብቅ ነው እያልን አይደለም። ራሱ መስዋዕት ተቀባይ ነው። ራሱ መስዋዕትም አቅራቢ ነው።
ራሱ እግዚአብሔር ነው። ተመለሺ። መጣሽ? አለሁ። ይቅርታ መጽሐፍ ቅዱስ ልከፍት ፈልጌ ነው። ይቅርታ። እሺ። ኢየሱስ ክርስቶስ ራሱ ታራቂ ነው፣ ራሱ ማስታራቂ ነው። ምክንያቱም ቅድም ምን ብለናል? ከአብ ጋር እኩል የሆነ ምን አለው ብለናል? ስልጣን አለው አላል ብለናል። በቃ ስለዚህ ኢየሱስ ክርስቶስ ሊቀ ካህናችን ነው ስንል መሐሪም ነው፣ አስታራቂም ነው፣ ታራቂም ነው፣ አስታራቂም ነው እያልነው ማለት ነው። መስዋዕት አሳራጊ ነው፣ መስዋዕትም ተቀባይ ነው። ለምሳሌ በቀኝ በኩል የተሰቀለው ትዝ ይልሻል? በገነት ትሆናለህ ከኔ ጋር ሲል ክርስቶስ አባቱን ጠይቆ ነው በገነት እንዲሆን ያደረገው በቀኝ የተሰቀለውን አይደለም። የሚያደርጉትን አያውቁምና ይቅር በላቸው ሲል ትሰሚያለሽ። እዛው ደግሞ በቀኝ የተሰቀለውን ደግሞ በከኔ ጋር ነው ብለው ደግሞ እዛው ሲፈርድል ደግሞ ታያለሽ። ምኑን እያሳየን ነው? መስቀል ላይ ቁስላችንን ተሸክሞ በመስቀል ላይ እንደወጣ፣ ኃጢአታችን ተሸክሞ በመስቀል ላይ እንደወጣ እያሳየን ነው። የአዳምን ጩኸት እየጮኸ ነው። የአዳምን ልጆቹን ጩኸት ሁሉ እየጮኸ ነው። ቤዛ ነው፣ ምትክ ነው። እና ሁለተኛ ደግሞ እያስታረቅም ነው፣ ደግሞ እየታረቅም ነው። ኢየሱስ ክርስቶስ ምክንያቱ አማላጅ የሚለው መሰረታዊ ትርጉሙ ልመና ማለት ነው፣ ጸሎት ማለት ነው። ለምሳሌ መጽሐፍ ቅዱስ ይላል ስለ ነገስታት ማልዱ ይላል፣ ምልጃን እንድታቀርቡ ጠይቃለሁ ይላል አይደል? እና ቤዛነት ማለት ነው ምልጃ ማለት። ስለ ነገስታት ቤዛ ሁኑ እያለ ነው። አማልዱ ሲል ማለት ነው ምልጃን ታቀርቡ ሲል ማለት ነው ልመና፣ ጸሎት። ኢየሱስ ክርስቶስ ግን በልመናና በጸሎት ነው ያዳነን አይደለም፣ በመሰዋት ቤዛ በመሆን በቤዛነት። በጣም ጥሩ። ጳውሎስ ግን ይሄ ማለደ የሚያማልድ የሚለውን ቃል ይጠቀመዋል አይደለ? ብዙ ጊዜ ለምንድን ነው የሚጠቀመው? ኢየሱስ ክርስቶስ በቤዛነት እንዳዳነን ጠፍቶት ነው? ለምን መስሻለ ይጠቀመው? ድገምልኝ፣ ይቅርታ። ቅዱስ ጳውሎስ ሮሜ 8:34 ቢያው ዕብራውያን መልእክት ላይ ምናይ ሌሎቹ ላይ ስትመጪ ስለኛ የሚማልደው ይለዋል። ለዘላለም የሚምር ምንድን ነው? ለዘላለም ምንድን ነው የሚያማልድ የሚለው አለ። እነዚህ ሁሉ ቅዱስ ጳውሎስ ሲጠቀም ክርስቶስ ቤዛ እንደሆነ ጠፍቶት ነው? አይደለም። ኦኬ፣ አይደለም። ስለዚህ ክርስቶስ አማለደ ሲል ምኑን እያሳየ መስሻል? ቤዛነቱን። አማለደ የሚለውን ነገር ታምናለህ? የሚለውን ቃል ቆይ ስሚ፣ ቅዱስ ጳውሎስ ራሱ ምልጃው አይጠቀምበት አማለደ የሚለውን ተርም የጠቀምበት ምክንያት ከኦዲየንሶቹ አንጻር ነው። ሲጽፍላቸው የነበሩት ሰዎች ተደራሲያኑ ማለት ወይም መልእክቱ የሚጻፍላቸው የሊቀ ካህናትን አገልግሎት የለመዱ ናቸው። ገባሽ? ሊቀ ካህኑ እየቆመ እየማለደ እየቆመ እየጸለየ ነው የሚያውቁት። ኢየሱስ ክርስቶስ ደግሞ እንደዛ የሚያደርግ አይደለም። ስለዚህ ያንን ሊያስረዳቸው ሲፈልግ ስለኛ የሚማልድ እያለ ይናገረዋል። ግን ይሄ ደግሞ ምኑን ነው የሚያሳየው? ፍቅሩን፣ ቤዛነቱን ለማሳየት አይሹ ፍጹም ፍቅሩን እንደኛ ሰው ሆኖ እኛን መስሎ መምጣቱ፣ ከእኛ ጋራ ሰው ሆኖ እኛም መስሎ የእኛን ሕማም የእኛን ደካማ ስጋ ይዞ የሰውን በሰው መልክ ተገልጦ በሰው ምሳሌ ሆኖ የባሪያን መልክ ይዞ ከመላእክት እንኳን አነሰ ተብሏል እንዴ ክርስቶስ? አረ ከመላእክት እንኳን አነሰ ተብሏል። ከመላእክት አነሰ ሲባል ምን ማለት ይመስሻል? አሁን ከመላእክት አነሰ የተባለው ምኑን ለመናገር ነው? ስልጣኑን ትቶ እኛን ለማዳን ወደ ስልጣኑ አልተውም። ጌታ የተወው ስልጣን የለም። እግዚአብሔርነቱ አምላክነቱ ከእሱ ተለይቶ አይቀር። ፍጹም ሰው ፍጹም አምላክ እያላል እንዴ? አዎ ነው። ግን በአንድ ቦታ ምላል መሰለ። ይህ ግን ስልጣኑን እንደ መቀማት አልቆጠረውም ይላል አይደል? እንደ መቀማት አልቆጠረው ማለት ነው ትቶት መጣ ማለት ነው። ታዲያ አይደለም እኮ ስልጣኑ የተወው አምላክ የለንም። ባይዘወይ ኢየሱስ ክርስቶስማ ቆላሴስ ላይ እንደሚናገረው የመለኮት ሙላት በሰውነቱ ተገልጦ የሚኖር ነው። እሺ፣ የመለኮት ሙላት ነው፣ የጎደለ መለኮትነት የለውም። ኦኬ፣ የተወው ነገር የለም። ይልቁንም ፍጹም ሰው መሆኑን ለመናገር የተጠቀመ ቃል ነው። ኦኬ፣ አሁን በሰው ምሳሌ ሆኖ ሲል
ክርስቶስ ሰው አይደለም ማለት ነው? ሰው አልሆነም ማለት ነው? ሰው ሆኖ ግን ምሳሌ እኮ ነው የሚለው። ምሳሌ ስለተባለ ሰው አይደለም ማለት ነው? ስለዚህ እነዚህን አጻጻፎች ኦዲየንሶችን ልታቂ ይገባል። ኤኒዌይስ አሁን እዚህ ውስጥ የገባሁት ምን መሰለሽ፣ በእኛና በፕሮቴስታንት መካከል ዲስከሽኖች ክርስቶስ ላይ የሚኖሩ እንደዚህ አይነት ዲስከሽኖች ናቸው። እኛ ስታንዳችን ምንድነው? ኢየሱስ ክርስቶስ ዛሬ ላይ አባልዳ ብለን አናምንም። እሺ አንድ ጥያቄ አለኝ እኔ። እሺ ድንግል ማርያም አሁን ታማልዳለች፣ በህይወት አለች የሚለውን ጥያቄ መልስልኝ። ይሄ ሁሌ ጥያቄ ነው። እሺ እንኳን ድንግል ማርያም አይደለችም፣ እኔና አንቺን ስንሞት ህያዋን ነን፣ አንሞትም። ክርስቲያኖች ሞት የሚባል ነገር የለም። እንኳን ድንግል ማርያም አይደለችም፣ ቅዱሳኑ ሁሉ አሉ፣ ህያው ሆኖ አሉ። ህያውነት ማለት አንድ ስሚ፣ ህያውነት ማለት መሰለሽ አዋቂነት፣ ተናጋሪነትና ዘላለማዊነት ማለት ነው አይደል? ለምሳሌ እስኪ አንድ ነገር ላሳይሽ። ሌላ ርዕስ ውስጥ ልታስገቢኝ ነው? ጀስት ግልጽ አድርግልኝ ለማለት ነው እንጂ ምንም ክርክር ውስጥ ለመግባት አይደለም። አይ ነው ክርክር ርዕስን ሽፍት እንዳያደርግ ብዬ ነው እንጂ ችግር የለውም። አንድ ክፍል ላሳይሽ እና ሌሎቹ መምህራን ጊዜ አስኩኝ ሳላቅ ትንሽ አወራለሁ ብዬ ነበር፣ ገፋሁት። እሺ እዚህ ዮሐንስ ራእይ ላይ እንዲህ ይላል። ዮሐንስ ራእይ ላይ ሌላ መሰለሽ ምዕራፍ 6 ቁጥር 9 ላይ እንዲህ ይላል፣ አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አዩ ይላል። እነዚህ ሰዎች ታርደዋል አይደል? ግን ይታያሉ በሰማይ። እነዚህ ሰዎች ታርደዋል በምድር ስጋ በስጋ የሉም፣ በሰማይ ግን ሕያዋን ሆኖ ይናገራሉ፣ ያመሰግናሉ፣ ይናገራሉ፣ ያውቃሉ። ለምን ይመስሻል እንደዚህ ሆነው? እና ማማለድ ይችላሉ ማለት ለምሳሌ። አዎ ችግር የለም፣ እሱ እመጣበታለን። ግን ለምን ይመስሻል? አዋቂነታቸው፣ ተናጋሪነታቸውና ህያውነታቸው በሰማይ ያለው ለምን ይመስሻል? አዎ ግን አልዓዛርን ቁስለኛ በሽተኛ የነበረውን አልዓዛርን ላስታውስህ እና እሱ በሞተ ጊዜ እና የሀብታሙ ሰውዬ በሞተ ጊዜ ለአብርሃም እባክህን አልዓዛርን ላክልኝና በጣቱ ውሃ ቃሉን በቃል በትክክል ላልናገረው ይችላለሁ ሲለው አብርሃም ምን አለው? በእኛና በእናንተ መካከል ትልቅ ገደል አለ። ገደል አለ። ስለዚህ ምን ማለት ነው? መገናኘት ስለማይችሉ ማለት ነው። ምክንያቱም እነሱ ጻድቃን ናቸው፣ አሚን የጸደቁ ናቸው ወይ ያመኑ ናቸው። ያኛው ግን ያላመነ ወይም ያልዳነ ነው። ስለዚህ ማለት ነው። ይቅርታ፣ መገናኘት ማለት ነው ምንድነው? መገናኘት ስትይ ወይ እዛ ጋ ያሉት አሁን በመንፈስ ነው፣ በስጋ አይደሉም አይደል? መገናኘት እኮ አልሽው አንቺ ነሽ። ምንድነው መገናኘት ማለት? አልገባኝም። ኦኬ፣ አይ ቃሉን አስተካክለህ ልታስተምረኝ ትችላለህ፣ እኔ ከተሳሳትኩ። ምክንያቱም ቃሉን በቃል እናንተ ያሉት ወደ እኛ እንዳይመጡ እኛም ወደ እናንተ እንዳንመጣ ገደል አለን ያለው። ይህንን አንቺ መገናኘት አይችሉም እንዳይገናኙ ነው። ገደል ነው በምን ተረድተሹ ነው? አይደለም። ከዛ በኋላ ለወንድሞቼ ይሄዱና ይናገርልኝ ሲል እዛ ነቢያቶች አሉ የሚነግሯቸው። በምን አወቀ? አብርሃም ያውቃል። በምን? በመንፈሱ ነው፣ በስጋ አይደለም እዛ ላይ ያለው እኮ። ስለዚህ ያውቃሉ ማለት ነው ቅዱሳኑ በምድር ላይ ያለው። አዎ፣ ግን መማለድ ይችላሉ ወይ? ጥሩ። ስለዚህ አዋቂነታቸውን ተስማማን? አዎ። ኦኬ፣ በምድር ላይ ያለው እንደሚያውቁ ተስማማን? አዎ። በጣም ጥሩ። በምድር ላይ የሚደረገውን በምድር ላይ የሚሰራው ነገር ያውቃሉ። ይህን ተስማማን? እሺ። ከምን የተነሳ ነው የሚያውቁት? ግን ከእግዚአብሔር ጸጋ የተነሳ አይደል? በጣም ጥሩ። እሺ፣ እሱን ከያዝን አንድ ክፍል እናንብብና መልጃቸውን ሊያሳይሽ የሚችል ክፍል ላሳይሽ። እሺ፣ ማቴዎስ ወንጌል ላይ እንዲህ የሚል ቃል አለ። ሶሪ ማቴዎስ አይደለም፣ ሉቃስ ማለት ነው። ሉቃስ ተው ኮምፒውተር ክፈት። እሺ፣ እስኪ ከፍ ድረስ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል ይላል። ምን ማለት ነው? በሰማይ ደስታ ይሆናል። በሰማይ ያሉት መላእክታን ደስ ይላቸዋል። ምክንያቱም መንፈሳዊ ነገር ነው ይሄ። ስለዚህ መላእክቶች ናቸው የሚለው ግን ሰዎች አይልም አይደል? በሰማይ ሁለት ጊዜ የተጻፈው፣ አንደኛ በሰማይ ይላል፣ ቀጥሎ በመላእክት ዘንድ ይላል።
ሁለት ጊዜ ነው ያለው። በሰማይ የሚል አለ። ከዛ ደግሞ ቀጥሎ ደግሞ ከታች ደግሞ በመላእክት ይላል። በሰማይ ደስታ ይሆናል ሲል በሰማይ ደስታ የሚደረገው በማን ዘንድ ነው? በሰማይ ማማ ይኖራል? የእግዚአብሔር ምርጦች የዳኑት በእግዚአብሔር ማህበር አለ፣ የመላእክት ማህበር አለ፣ የጻድቃኑ የሰማዕታቱ ማህበር አለ አይደል? አይደል? እሺ በእነሱ ዘንድ ደስታ ይሆናል ወይስ አይሆንም? አንድ ሰው ኃጢአተኛ ሰው በምድር ላይ ንስሐ ሲገባ በሰማይ ደስታ ይሆናል አይሆንም? እሺ በምድር ላይ ንስሐ እንደገባ ማን ነገራቸው? በመንፈስ ስላሉ የእግዚአብሔር መንፈስ ቅዱስ ከእነሱ ጋር ስላለ አይደል? እሺ ለምንድን ነው የሚደሰቱት? ሰው ስለዳነ። ፐርፌክት ጎበዝ። ሰው ስለዳነ ወይም ንስሐ ስለገባ ምን አደረጉ? ተደሰቱ። ከተደሰቱ እግዚአብሔርን ያመሰግናሉ አይደል? ሰው ንስሐ ካልገባስ ምን ያደርጋሉ? እሱን አላነበብኩም። ማንበብ አይጠበቅብሽም፣ ተጽፏል እኮ ማለት ይሄን እኮ ይሄን ሰው ንስሐ ሲገባ ከተደሰቱ፣ ሰው ንስሐ ካልገባ ምን ያደርጋሉ ማለት ነው? ይህ እኮ ቀላል ጥያቄ ነው፣ መጻፍ አይጠበቅበትም። አይ በቃሉ ነው መሄድ የምፈልገው፣ በእኔ ሀሳብ አይደለም። ቃሉን እኮ ነው። ቃሉ ምን ይላል? እኔ አላነበብኩትም። ከተደሰቱ እንዴ መደሰት ብቻ ነው በቃ ስራቸው። በቃ ሰው ንስሐ ሳይገባ ሲቀር አያዝኑ? ሊያዝኑ ይችላሉ። ትክክል እንዴ መደሰት የሚለው ምንድን ነው የሚያሳይሽ? ሁለት ነገር አለ አይደለ? ማዘንና መደሰት አለው። መደሰት እኮ ለብቻ ይቆማል አይደለም አይደል? ኦኬ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል። ደስታ ከሆነ ይደሰታሉ ተባለ አይደል? ከተደሰቱ ማን ነው የሚያመሰግኑት? እግዚአብሔርን። በጣም ጥሩ። በአንድ ኃጢአተኛ መመለስ ደግሞ በሰማይ ምን ይሆናል ማለት ነው? በቅዱሳን ዘንድ በመላእክት ዘንድ ምን ይሆናል? ሐዘን ይሆናል። ሐዘን ይሆናል። ሐዘን ከሆነ ምን ያደርጋሉ? እሱን ነው እንድትመልስልኝ የፈለግኩት። ሐዘን ከሆነ ምን ያደርጋሉ? አይ ይማልዳሉ የሚል የለም። ችግር የለው። ህሊናሽ ምንድን ነው የሚነግርሽ? እኔ አላነበብኩም። ይማልዳሉ አላነበብኩም። ህሊናሽ የጠየኩሽ እኔ። ህሊናሽ ምንድን ነው የሚነግርሽ? በንስሐ መግባት ከተደሰቱ፣ ንስሐ ባልገባ ነፍስ ካዘኑ ምን ያደርጋሉ? ሲያዝኑ ይማልዳሉ። በሰማይ ጸሎት አድርገሽ ታምኛለሽ? አይ ጸሎት አለ ብዬ አላምንም። ጥሩ እሺ፣ ጸሎት እንዳለም ላሳይሽ። አሁን ሌላ ርዕስ ውስጥ ገባን። አንድ ላሳይሽና በቃ ችግር የለውም። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላንብብልሽ። አስተይ በደንብ የምናገረው ከእነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። ጌታ ክርስቶስ ነው የሚናገረው። ከእነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁና ይላል። ምን ማለት ነው? መላእክቱ የአባቴን ፊት ያያሉ ሲል ምን ማለት ነው? ስለዚህ መላእክቱ ይማልዳሉ ማለት ነው? አይ እኔ አላልኩም፣ አንቺን የጠየኩሽ። የእግዚአብሔርን ፊት መላእክቱ ያያሉ ይላል። ምን ማለት ነው? አይ እንደዛ አልተረዳሁትም። መላእክቱ ያያሉ የሚለው ቃል ልክ ነህ አለ። የተረዳሽው ንገሪኝ፣ ችግር የለውም። ለምሳሌ አድርጌ ልክተትና ላሳይሽ። ቃል ውስጥ ልክተትና ቃላት እንፍተዋ፣ ቀላል ሆነ። ይኸው ለምሳሌ ቃሉን እያነበብ ነው። እኔ ከእነዚህ ከታናሾቹ አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁና በሚለው ቃል መሰረት ፋንታ ያመልካሉ ብል ያስኬዳል። መላእክቶቻቸው ዘወትር ያመልካሉና ብል ያስኬዳል። እሺ መላእክቶቻቸው ዘወትር ይዘምራሉና ብል ያስኬዳል። ያስኬዳል። ምክንያቱም እንዳትንቁ ተጠንቀቁ ነው የተባለው። ተጠንቀቁ ብቻ ብሎ አልቆመም። መላእክቶቻቸው እነዚህ ጠባቂ መላእክት ማለት ነው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ። እሺ የአባቴን ፊት የሚለውን ይጸልያሉ ብዬ ብከተው ያስኬዳል። ስለ እነዚህ ይጸልያሉ፣ ስለሚጠብቋቸው ይጸልያሉ ብላ ያስኬዳል። ሊያስኬድ ይችላል። ግን ተጽፏል ወይ ነው? ተርጉም ይልኛ የተጻፈውን እኮ ተርጉም ይልኛ። ታዲያ እኔ እኮ አስቸገርሽ ቃል አልጨመርም እኮ ተርጉም ይልኝ። ምን ብለን እንረዳው? እሺ
ጨምሪ እኮ አላልኩም። ይሄን ምን ብለሽ ነው የምትፈችው? ከሱ ቀጥሎ ያለው ፓራግራፍ ምን ይላል? ከሱ ቀጥሎ ያለው መስመር ምን ይላል? የሰው ልጅ ጠፋውን ለማዳን መጥቷል ነው የሚለው። ስለዚህ የመላእክቶች እዛ ጋር ተዘግቷል በ4 ነጥብ። እኔ እኮ ነጥብ እንገኝ አላልኩም፣ ተርጉሚን ያልኩት። ኦኬ ችግር የለም በቃ ምንም አይደለም። ይሄን ማለት እንችላለን፣ ግን አናልፍም። ቆይ አንዴ ሜሲ፣ ለምን ደግሞ ተርጉም ያቀርሽ? የአንቺን መረዳት ይሄን አንብበሽ እንደ አንድ ክርስቲያን ምንድን ነው የምትረጂው? ኖ እኔ ጥያቄ የዘመናት ጥያቄ ነው የጠየቁ፣ የዘመናት ጥያቄ ነው። እኔ እኮ የዘመናት ጥያቄሽን ነው እየመለስኩልሽ ያለሁት። ይሄን ክፍል አምጥቼ ያስነበብኩሽ። አንቺ እንደ አንድ ፕሮቴስታንት ይሄን አንብበሽ ምንድን ነው የተረዳሽው? አስተምሪ። አልጨምርም፣ አልተጻፈም እዛ ላይ። ስለዚህ ጨምሪ አላልኩም። ምን ተረዳሽ ያልኩት አንዴ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉ እላቸዋለሁና። የአባቴን ፊት የአባቱን ፊት የሚያዩት መላእክቱ ናቸው አይደል? በምን ምክንያት ነው የሚያዩት? ለምንድን ነው የሚያዩት? ወይል በሰማያት ያሉት ሁሉ ቅዱሳን የሚሆኑ ጻድቃን የሚለውን አልጨምረ። መላእክታን ሁልጊዜ 24 ሰዓት በእግዚአብሔር ፊት ቅዱስ 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 እያሉ እንደሚያመልኩት የእግዚአብሔር ቃል ይናገራል። እኔ ጠየቅኩሽ። ስለዚህ ለአምልኮ ነው እዚህ ጋር የሚያዩት። አሁን እሱን ቃል ከዚህ አንብቤዋለሁ ግን አልገባኝም። ስለዚህ እኔ ያነበብኩት ነው ከዚህ ፊት ያህል የሚገርም ነገር ገብቶሻል ሜሲ። ይኸውልሽ በጣም በጣም የሚደንቀው ነገር አይ ገብቶሻል። ቱ ቢ ኦነስት ያው ትግል ውስጥ ሆነሽ ነው ከአእምሮሽ ጋር እየታገሽ። ምክንያቱም አምልኮ ብለሽ ብትፈቹም አይመጣም፣ አያስኬድም። አምልኮ የሚለውን ከተናየ ነው አይመጣም። ምክንያቱም ተጠንቀቁ እግዚአብሔርን ስለሚያመልኩ ይባላል እንዴ? አይባልም። ተጠንቀቁ ለእግዚአብሔር ስለሚሰግዱ ይባላል አይባልም። ስለዚህ ገብቶሻል። ምክንያቱም አምልኮን ብትከቺ ምንም ብትከቺ አይመጣም። እዚህ ጋር ቢገባ ትርጉም የሚሰጠው ይጸልያሉ። ፊት ማየት ማለት መለመን፣ መጠየቅ፣ መጸለይ ነው። ከእነሱ መናጋ ተያይዞ ነው መላእክቱ የመጡት። አንድ አደራ ልስጥህ። የምን አደራ? ህዝቤን እንደዚህ እንድታስተምርልኝ። ህዝብሽ ማን ነው? ኢትዮጵያውያኖች። አንቺ መጀመሪያ ተማሪ እስቲ ህዝብሽን ታያቸውና አንቺ ራስሽ እኮ እቺ ክፍል እንኳን አንዴ ስሚኝ፣ አንቺ ራስሽ እኮ እቺ ክፍል እንኳን አልገባኝም ብለሻል። ስለዚህ ሰፊውን ማህበረሰብ ተይው። አንቺ አሁን 1500 ሰው እየተማረ ነው። ስለ ህዝብ አትጨነቂ፣ ስለ ራስሽ ነፍስ ተጨነቂ። እዚህ ያሉ ጥሩ ነው፣ እዚህ ያለ ነው ጥሩ ነው። ሌሲ ፕሊዝ ታያቸው እነሱንም። እኔ ለአንቺ ለአንዲቷ ነፍስ ብዬ ነው ቁጭ ያልኩት። ኦኬ። ስለዚህ በቃ ለራስሽ ብቻ ተጨነቂ፣ ተይው ሌላውን። አንቺ መጀመሪያ ተረጂ እወቂ። ህዝብ የሚለውን ተይው፣ ግድ የለም። የህዝቦችሽ ጠባቂ አላቸው፣ ፕሬዚዳንትም አላቸው መሰለኝ አንዳንዶቹ፣ በሰማይ አምላክ አላቸው። ስለዚህ እሱን ተይውና አሁን አንቺ ፎከስ አድርጊ አንቺ ላይ። ኦኬ ጥሩ። ሜይ ቢ አንድ ሀሳብ እንዲጨመር የምፈልገው ጥምቀትና ቁርባን ላይ ያለው ልዩነት በደንብ ብታሳዩት ብዬ አስባለሁ። ከዛ ብንጨርስ እንዳይበዛም ጥሩ ነው ብዬ ቢ ከይቅርታ ጋር ቃሎት ያሰማልን፣ ቃሎት ያሰማልን። መሲ ይሰማሻል? ይሰማል። ሜቢ ቃል በቃል የተጻፉትን የተወሰኑ ማለት 1-2 ጥቅስ ለማየት ያክል፣ ለምሳሌ አንቺ ታምኛለሽ ቅዱሳን መላእክት ጸሎታችንን ወደ ሰማያት ያሳርጋሉ ብለሽ ወደ እግዚአብሔር ፊት ያቀርባሉ ብለሽ ታምኛለሽ? አላምንም። ይቅርታ አላምንም። እኔ አባ አባት ብለን የምንጮህበት የልጅነት መንፈስ ስለተሰጠን ዳይሬክት አባ አባት ብዬ ነው የምንጮኸው። እሺ ከመጽሐፍ ቅዱስ ባሳይሽ ውስጥ ትቀበያለሽ ማለት ቀጥታ ጸሎታችን እንደሚያሳርጉ? ህዝብን አስተምር ነው የምትለው። አትቀበለም ዛሬ ወንድሜ መዝሙር ያሬድ ይኸውልህ እኔ ምን ማለት ፈልጌ መሰለሽ ፕሮሰስ ላድርገው በደንብ በቃ በደንብ ከ80 አዱ አይደለም እስካሁን 66 ላይ ያለ ነው እኮ። አሳይኝ፣ አምናለሁ። ኦኬ ይኸው ከፈትኩ። እሺ ይኸው ራዕየ ዮሐንስ ታይሻላል። እሺ ምዕራፍ 8 ቁጥር 3
አንብቢ አንቺ ራስሽ እስቲ አንብቢ። መሲ ይሰማሽ? ምን ነበር ያልከኝ? ይቅርታ ስንት ነበር ያልከኝ? ምዕራፍ 8 ቁጥር 3 መጽሐፍ ቅዱስ ከያዝሽ አንብቢልኝ፣ ካልሆነ እዚህ ላይ ማንበብ ትችላለሽ። ራዕይ ዮሐንስ ምዕራፍ 8 ቁጥር 3 ራዕይ ዮሐንስ ምዕራፍ 8 ቁጥር 3 እሺ መጽሐፍ ቅዱስ አጠገቤ ሆኖ ነው እስካሁን ሳልከፍት የወረቀቱ ስለሆነ ማለት ነው። ይቅርታ። እሺ ምዕራፍ 8 ቁጥር 3 እሺ ሌላው አምላክ መጣና የሚለው ላይ ነው። እሺ ከመጀመሪያው ላንብበው። መልአክ አምላክ ሳይሆን መልአክ ነው የሚለው። እሺ የታለ? ሌላው መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያው ላይ ለቅዱሳን ሁሉ ጸሎት እንዲያስጨምር ብዙ ዕጣን ተሰጠው። እሺ ያ አንብቤዋለሁ። አልጨረሽውም? እሺ ተሰጠው የሚለው ላይ ስላልኩም ነው። እሺ እስከ 5 ድረስ ተሰጠው። የዕጣኑም ጢስ እሺ ሌላው መልአክ መጣና የወርቅ ጣና ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያው ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩም እጅ በእግዚአብሔር ፊት ወጣ። መልአኩም ጣናውን ይዞ የመሰዊያውንም እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድም ድምፅም መብረቅም መናወጥም ሆነ። መናወጥ ሆነ። ከላይ ያማንን እስቲ እግዚአብሔር ያቀረበው ወይም ደግሞ ዲያቆን ይቆራረጣል ወይ? ቪዲዮትን አጥፉና ወደ ዙፋኑ ያሳረገው ዲያቆን ይሰማውታል? ቪዲዮ ይቆራረጣል። በዚህ ላድርገው አንዴ፣ ኔትወርክን ቼንጅ ላድርግ። አሁን መጣው ይሰማል አይደል? አሁን ጥሩ ነው። ፐርፌክት፣ በጣም ጥሩ። እሺ መሲ ቃል በቃል ምንድን ነው? የዕጣኑ ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት ወጣ ይላል። የማን ጸሎት ነው ወደ እግዚአብሔር ፊት ይወጣ? የቅዱሳኖች እዛው ላይ እንድናመልሻል። ሌላው በመላእክት መጣና በመላእክት ደግሞሽ አንቢቢ በተደጋጋሚ ማንዴት ችግር የለም። እሺ ይሰማል። ከዛ በኋላ ሌላውም መልአክ መጣና የወርቅም ጣና ይዞ በመሰዊያው አጠገብ ቆመ። ኢንፎርሜሽን ጥና ነው። እሺ ጥና ማለት ይሄ ካህናት ጣን የሚያጨሱበት ማለት ነው። ጥና ማለት ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያው ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ለቅዱሳን ሁሉ ስለዚህ ጨርሽ ዲያቆን ድምጻቸው ፈተና ነው ተሰጠው። የዕጣኑ ጢስ ከቅዱሳን ጸሎት ጋር ከመላእክቱም እጅ በእግዚአብሔር ፊት ወጣ። መልአኩም ጥናውን አሁን ትቀበያለሽ? አሁን እቀበላለሁ። አዎ፣ ግን ይህ ማለት የዕለት ጸሎታችን ነው። መውጣቱ ትቀበያለሽ? የእግዚአብሔር ቃል ይሄማ ምንም ልክደው አልችልም። ቴንኪው። ስለዚህ ቅዱሳን ጸሎታችን ያሳርጋሉ። ቅዱሳን መላእክት ስንል ከመጽሐፍ ቅዱስ ነው ማለት ነው። ቅድምም አንድ ሁለተኛ ጥቅስ ልጨምርልሽ ማለት ራስሽን አናላይዝ ታደርጊያለሽ። በነገራችን ላይ እንትን አንልምኛ። ሁለተኛ ለምሳሌ ቅዱሳን በሰማያት መጸለያቸው በነፍስ ማለት ያሉት በሰማይ እንደሚጸሉ ታውቂያለሽ? አላውቅም። አሁንም ራዕይ ዮሐንስ ምዕራፍ 6 ነው እንጂ
9 እና 10 አንብቢልን እስቲ። 5ኛው ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረደውን ሰዎች ነፍሳት ድምፄን የሚሰማ ይመስሉ ሶሪ። እሺ እንደገና አነበዋለሁ። 5ኛው ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሰዊያው በታች አየሁ። በታላቅ ድምፅም እየጮሁ ቅዱሳንና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? አሉ። ይህንን እያሉ ያሉት በእግዚአብሔር ፊት ለፊት በዙፋኑ ፊት ለፊት ማን ናቸው? ቅዱሳን ናቸው። ግን ይሄ ራእይ ነው አይደለም? መጽሐፍ ራእይ ነው። እቀበላለሁ። አሁንም የእግዚአብሔር ቃል እቀበላለሁ። ዲያቆን ድምፆት በጣም ነው የሚቆራረጠው መሰለኝ፣ ወይ ኔትወርክ እንዳይሆን። ልጅቷ እያወራች ነው። ሜሲ ይሰማሻል? አዎ ይሰማኛል። ኦኬ ዲያቆን እየጠየቁሽ ያሉት ራእይ። ኦኬ ራእይ ምንድን ነው ሜሲ? ራእይ የሚፈጸም ያልተፈጸመ የሚፈጸም ቃል ነው። ወደፊት የሚሆነውን ነገር ለሚያሳየው ራእይ ማለት ይኸውልሽ፣ በአጭሩ ራእይ ማለት መገለጥ ማለት ነው። በመጀመሪያ አዎ መገለጥ ነው። መገለጡ ደግሞ ውሸት አይደለም፣ እውነት መገለጥ ነው። ተረጋግና ስሜ አንዴ ቆይ። መገለጡ የእውነት አይደለም የውሸት ነው። ዮሐንስ የውሸት ራእይ ነው ያየው። በጣም ጥሩ። በቃ ስለዚህ ራእይ ማለት እግዚአብሔር ለዮሐንስ ያሳየው ምን ወደፊት የሚደረግና አሁን የሚደረጉ ወይም ያለፉ አድርጎ ግን የእውነት ነው ያሳየው አይደል? በቃ አለቀ። አሁን ዮሐንስ ባየው ራእይ ላይ ቅዱሳን የታረዱት ቅዱሳን ምን ሲያደርጉ ነው ያየው? ፍርድ ሲጠይቁ። ስለማ ስለ ምስክሮች እና ስለተደረገው ግፍ በምድር ላይ ስላሉት አይደል? ስለ ራሳቸው አይደለም። ምክንያቱም እነሱማ በክብር ነው ያሉት። እነሱማ እንዲሁም በኋላ ስታነቢው ነጭ ልብስ ለበሱ ይላል። ስለዚህ በምድር ላሉት ነው እየጠየቁ ያሉት አይደለ? ግፈኞቹ የገደሉት በምድር ላይ ናቸው። እስከ መቼ ነው መከራውን የሚያበዙባቸው በህይወት ላይ ባሉት? እንዲሁም መልሱ ምን ሆነ? ታገሱ ተባሉ ይላል። ጥቂት ታገሱ ተባሉ ይላል። ኦኬ ሶ ምድር ላይ ላሉት ሰዎች ምን እያደረጉ ነው? ስለ ግፉ ፍርድ እየጠየቁ ነው። ኦኬ እሱ ምን ይባላል? እየማደዱ አለም እኔ በያላልኩም እኮ እሱ ምን ይባላል? አሁን እኮ አንቺ ችግሩ ከራሽ ጋር የታገልሽ ነው። ምን ይባላል? አይደለም ይኸውልህ ወንድሜ፣ እኔ አይደለም በመንፈሳዊ ነገር በዓለማዊ ነገር ወደኋላ የማልል ሰው ነኝ። በጣም ግልጽና በጣም ኧረ እባክሽ ተይ። ምንድን ነው የሚባለው? ይሄ አሁን ያደረጉት ቅዱሳኑ ይኸውልህ ደጋግሜ አንብቤዋለሁ፣ አልገባኝም። ስለዚህ ያልገባኝም ነገር ይሄ ነው አለ። አሁን ግን አሳይታችሁኛል፣ አነበዋለሁ ደግሜ። እሺ በጣም እኮ የሚገርም ነው። ፊት ለፊትሽ ያለውን ነገር እያነበብሽው ስለሆነ ኤኒዌይስ ግን ችግር የለውም። ጊዜሽን ወስደሽ አዲስ ሆኖብሻል። ማምሹር እንደዚህም ስላላየሽው እንትን ሆኖብሻል። ግን ቅድም ዲያቆን አነሱት ላይ ሀሳብ ልስጥሽ። መልአኩ ለምንድን ነው ቀጥታ ወደ እግዚአብሔር አይሄድም ነበር? ጸሎት ለምንድን ነው መልአኩ ጸሎት ማሳረግ ያስፈለገው ወደ እግዚአብሔር? ቅድም ምናልሽ? ቀጥታ ከእግዚአብሔር ጋር መናገር እችላለሁ፣ በመሀል መልአክ ጸሎት የማሳረጉ አያስፈልገኝም ስትይ ነበረ። እዚህ ጋር ደግሞ መልአክ ጸሎትን እያሳረጉ ነው የቅዱሳኑ። በመልአኩ እጅ ጸሎታቸው ወደ እግዚአብሔር ፊት ወጣ ነው የሚለው። ይሁን ወንድሜ መዝሙር ያሬድ እኔ በተረዳኝና ባነበብኩት ዳግሜ አንብቤዋለሁ። እንዲያውም ሰሞኑን ነበር ራእይ መጽሐፍ ሳነብ የነበረው እና እኔ ይሄ ሊፈጸሙ ከሚሉት ላይ ከዚህ በኋላ ለሚመጡት ነገር የእግዚአብሔር ምክንያቱም 7ቱ ማህተም ተፈቱ ይልና 7ቱ ማህተሞች ላይ ምን እንደተደረገ መቅሰፍቶቹ ምኖቹ ሁሉን ነገር ስለሚያጠቃልል ወደፊት ይመጣሉ ብዬ የምጠብቀው ነገር ነው። ይሄ ሜሲ የነቢዩ ምንድን ነው የራእይ መጽሐፍ አንብበሻል? ራእይ መጽሐፍ የተደረጉ ወደፊት የሚደረጉ ተደርገው ያለፉ ሁሉ እንደተቀመጠበት ታውቂያለሽ? በተረዳኝ መጠን እኔ በገባኝ መጠን አንብቤያለሁ። በጣም ጥሩ መጠን ላይሆን ይችላል። ዛሬም ድረስ ስለ ክርስቶስ ሲሉ ሰዎች አይታረዱ? ይታረዳሉ አይደለ? እነ ጳውሎስ እነ ጴጥሮስ ታርዶ አይደል?
ስለዚህ እነዚህ ወደፊት ገና የሚታረዱ ናቸው። እነዚህ ቅዱሳን የታረዱት አይደለም። ይሄ ለፍርድ ማለት እንዴት መሰለ፣ 7ቱ መቅሰፍቶች ይመጣሉ። እንደዚህ ጋር 7ቱ መቅሰፍት እኮ አሁን አልሆነም። የታረዱት መናገራቸው የታረዱት ያለፈ አይደለ? ገና ወደፊትም ብዙ ይታረዳሉ አይደል? አየሁ እኮ ነው የሚለው። አስረዳኝ። ጨምቀህ አስረዳኝ። ምን ለማለት ነው? ቅዱሳን ሕያዋን ናቸው። በሰማይ ሕያዋን ናቸው። አዋቂ ናቸው። ተናጋሪ ናቸው። በምድር ስላሉት ክርስቲያኖች ይጠይቃሉ። በምድር ያሉት ክርስቲያኖች መከራ፣ ሕማም፣ ክፉ ነገር እንዳያገኛቸው ይጠይቃሉ። ባይዘው ይሄ የእኛ ትምህርት ብቻ እንዳልሆነ ወቂ። ችግሩ አንቺ በፕሮቴስታንት ያለውን የነ መካነ ኢየሱስን የነ ሉተሪያንን ትምህርት ስለማታውቂ ነው። እነሱ ከእኛ ጋር በምን ይለያሉ መሰለሽ? እነሱ ምን ይላሉ? እኛ ወደ እነሱ አንጸልይም እንጂ እኛ ስለ እነሱ ከሰማይ ሆነው ምድር ላይ ስላሉ ይጸልያሉ ይላሉ። እኛ ደግሞ ነው እነሱ ወደ እኛ ብቻ አይደለም፣ እኛ ደግሞ እነሱን ጸልዩልን ብለን ጠይቃቸዋለን። ምክንያቱም እገዛ ስላለ። ቆይ እሱ ላሳይሽ። ዲያቆን ተመልሰዋል። ዲያቆን እስኪያስ ዲያቆን እሷ ሳስበው የከበዳት ምልጃ ነው መሰለኝ። እርሶ መማለድ ይችላሉ ለእርሷ፣ እሱን ይጠይቋት። መማለድ እኔ አሁን ለአንቺ መማለድ ይችላለሁ መሰለኝ። አዎ ትችላላችሁ። መማለድ ማለትን ማለት ነው ስለ እኔ መጸለይ፣ እኔ ስለ እናንተ መጸለይ። አንዱ ስለሌላው መጸለይ አይደል? አዎ በእርግጥ ያው የካህን ይለያል። ይቅርታ፣ የማን ይለያል? የካህኖች ልል የፈለግኩት መሰለህ። እኔ ጸልያለሁ ለእናንተ፣ ግን ካህንና ዲያቆናት ደግሞ ሊለይ ይችላል አይደል? አንዱ ስለሌላው መለመን ይቻላል አይደል? ትክክል። መማለድ ይቻላል። እውነት ነው። መጸለይ ይቻላል። ግን የክርስቶስን ተክቷል። እኔ አንቺ መጸለይ ማለት ክርስቶስ በምድር ላይ ቤዛነትን ባደረገው እሱን ይተካል ማለታችን ነው። ዲያቆን ድምፅ መሀል ላይ ገባል። ወደ ዲያቆን ሕዝቅያስ ወስድሻለሁ እና ዶክተር ሳምሪም አሉ። አንድ ጥቅስ ላሳይሽ። ኦኬ እሺ። ቆሮንቶስ ላይ እንዲህ የሚል ቃል አለ። አሁን ይህ ሁሉ ይህን ጥቅስ በደንብ አስተውይና ስሚኝ ፕሊዝ። እሺ ቆሮንቶስ ላይ ትዝ ይልሽ እንደሆነ ቅዱስ ጳውሎስ በብልቶችና በአካል አድርጎ ያስተማረበት ክፍል አለ። ትዝ ይልሻል? ኦኬ እሱን ክፍል እንዴት እንደምታየው እንግዲህ እፈልጋለሁ። እስኪ እይታሽ ለአንብብልሽ፣ ስሚው ምን እንደሚል። አካል ብዙ ብልቶች እንጂ አንድ ብልት አይደለምና እግር። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 14 ጀምሮ ላንብብልሽ። አካል ብዙ ብልቶች እንጂ አንድ ብልት አይደለምና እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህም በማለቷ የአካል ክፍል መሆኑ ይቀራልን? ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉ መስማት ቢሆን መሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። ዓይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። ከአካል ብልቶችም ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትን ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። ፐርፌክት። አሁንም ጠይቅሽ አንቺን ብልቶች የተባሉት እነማን ናቸው? እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። እነዚህ እነማን ናቸው? ሚዩት ላይ ነሽ ሜሲ። ኦኬ የቶቹ ምዕመናን? በህይወት ያሉ ብቻ ወይስ ሩጫቸውን የጨረሱ በክርስቶስ ያመኑ? ሁሉም። ጎበስ። ሁሉም በክርስቶስ አካል ላይ ያሉ ምኖች ናቸው፣ ብልቶች ናቸው። ቅዱስ ጳውሎስም እኔም
አድራሻችን ምን ላይ ነው ማለት ነው? ክርስቶስ ላይ። በጣም ጥሩ። እነዚህ ብልቶች ብልት ለመሆን ከምድር ነው የተጀመረው አይደለ? ምክንያቱም አካሉ ላይ የምንጣበቀው በምድር ሳለን ነው አይደል? ከዛ በኋላ ግን በስጋ ስንለይ በስጋ ስለሞትን ከአካሉ እንለያለን። ከብልትነታችን ይቀራል። ብልትነታችን ከቀረማ የዘላለም ሕይወት የለንም። ምክንያቱም ክርስቶስ ላይ አይደለንም ማለት ፐርፌክት። አሁን ግን አካሉ ላይ ያሉት ብልቶች ባህሪያቸው ምንድን ነው አለን? በሁለት መልኩ አስቀመጠልን። አንደኛ ደካማ ብልቶች ይላቸዋል፣ ያልከበሩ ወይም ደካማ ይላቸዋል። ሁለተኞቹ ደግሞ ክብር ያላቸው ብልቶች ይላቸዋል። በደንብ አስተያየን ክፍል ፕሊስ። ደካሞች ብልቶች እገዛ ይፈልጋሉ። የማንን? የከበሩትን። እነዚህ የከበሩ ብልቶች እነማን ናቸው? ኦኬ ገባኝ። የከበሩ ብልቶች ሁሉ በክርስቶስ ኢየሱስ አምነው ዳግም የተወለዱ ናቸው። እነዚህ ሲያልከበሩትስ? ያልከበሩ ደግሞ በኃጢአት ውስጥ ያሉ ናቸው። ዳግም የተወለዱ እኮ ናቸው። እነዚህም አካሉ ላይ እኮ ነው ያሉት። አካሉ ላይ ሆነው ግን ደካሞች አሉ፣ ያልከበሩ የተባሉ ደግሞ የከበሩ አሉ። ለምሳሌ ኃጢአትን የሚለማመዱ ወይም በክርስቶስ ሆነው በኃጢአት ውስጥ ያሉ ሰዎች የደከሙ ሊሆን ይችላሉ። በድካም ፍሬ በቃ ድካም ውስጥ ያሉ ፍሬ የማያፈሩ ብዙ ነገር አይደለ? ግን አካሉ ላይ እንዳሉ እንዳረሽ አድራሻቸው የእነዚህም የከበሩትም አካሉ ላይ ያሉት ክርስቶስ ላይ ያሉት። እነዚህ ግን የከበሩት ግን የደከሙትን ያግዟቸዋል። ምን ለማድረግ? ወደ ክብር እንዲመጡ። እነዚህ ግን እገዛ አይፈልጉም ይላል። ምክንያቱም ይላል ይኸው ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም ይላል። እነዚህ ክብር ያላቸው ብልቶች የተባሉት እነ ጳውሎስ አይመስሉሽም? ሩጫቸውን የጨረሱ የተመሰከረላቸው የክርስቶስ ምስክሮች የተባሉ ክርስቶስ ላይ ያሉ እነዚህ የደከሙትን ታዲያ መቼም የደከሙት የተባሉት በሰማይ ያሉ አይደሉም ማለት በምድር ያሉ ናቸው አይደል? ኦኬ። የከበሩት በምድርም በሰማይም አሉ። መቼም እግዚአብሔር ቅዱሳን አሉት በምድርም በሰማይም ደግሞ አሉት የከበሩ ብልቶች አይደል? ያልከበሩ ግን ያሉት በምድር ብቻ ነው፣ በሰማይ የሉም መቼም አይደል? እሺ፣ እነዚህ የከበሩት ብልቶች ያልከበሩትን ያግዟቸዋል አይደል? ለምን ነው የሚያግዟቸው? እገዛ ነው። አስተይ በደንብ እገዛ። ለምን? ወደ ክብር እንዲመጡ ክብር እንዲጨመርላቸው። ከዛ ምን ይላል? በብልቶች መካከል ይኸው እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ መለያየት እንዳይሆን ይላል። እሺ፣ ስለዚህ በብልቶች መካከል ምን የለም ማለት ነው? መለያየት የለም። ይልቁንም ምን አለ? መተሳሰብ አለ። አንዱ አንዱን ያስባል። ለምን ይላል ከታች አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትን ቢከብር ብልቶች ሁሉ ከእርሱ ጋር ቅድም ትዝ ይልሽ እንደሆነ ጠይቄሽ ነበረ። ምን ብዬ? በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል ወይ ስልሽ አዎ አልሽኝ አይደል? ደስታ የሚሆኑ ለምን እንደሆነ ገባሽ? አሁን አንዱ ብልት ሲከብር ብልቶች ሁሉ ከእሱ ጋር ደስ ይላቸዋል። በምድርም በሰማይም ደስታ ይሆናል። አንዱ ብልት ደግሞ ቢደክምስ ብልቶች ሁሉ ከእርሱ ጋር ምን ያደርጋሉ? ይደክማሉ፣ ይሰቃያሉ። ይሰቃያሉ ማለት እንደሱ ኃጢአተኛ ይሆናሉ ማለት ነው? ያግዙታል ማለት ነው። ስለዚህ ቅድም መልሱ ተመለሰልሽ። በምድር ብልቶች ሲደክሙ በሰማይ ምን ይሆናል ማለት ነው? ደስታ ይሆን። ሐዘን ሲደክሙ ሲከብሩ ነው ያልከው። ኦኬ። ሲደክሙ ሐዘን ይሆናል። ሐዘን ሲሆን ምን ያደርጋሉ? አብረው ይሰቃያሉ ወይም ያግዙታል። ደግሞ ያ ብልት ደግሞ ቢከብር ንስሐ ቢገባ ከወደቀበት ቢነሳ ምን ይላሉ? ብልቶች ሁሉ ደስ ይላቸዋል፣ ይከብራሉ። ስለዚህ በሰማይ በምድርም ያሉት ሩጫቸውን የጨርሱትም በሩጫ ላይ ያሉትን ብልቶች ነው ማለን ያሉት ክርስቶስ ላይ አይደል? ስለዚህ እነሱ ስለኛ ያግዙንም በጸሎት አይዞሽ ያግዟ፣ ችግር የለውም። ዛሬ ላይ ላትናገሩ ትችላለሽ። እውነት ከሆነ እቀበላለሁ፣ ግን ይጸልያሉ የሚለውን ነገር ስታሽ ይተሳሰባሉ። ያው መተሳሰብ ምንድን ነው? እሺ እቀበላለሁ፣ ችግር የለም። በግድ አለ ቃሉን ይኸው ብቻ እኔ ቃሉን ዳጀስት አድርጌ
ከጠበቅኩት በላይ በጣም ነው ያስተማራችሁ። በጣም ነው የማመሰግነው። ዲያቆን እስቂያስን ኦሮሮራ ይቅርታ፣ እኔ ታላቅ ወንድም ያክብርልኝ። እኔም ነጋ ጥቂት ደቂቃ ለዲያቆን እስቂያስ ስጫቸውና ለዶክተር ሳምሪም መልእክት የስጡሽና በሌላ ቀን ግን በሰፊ ደግሞ እንቀጥላለን። ገና ጥምቀትና ቁርባንን ገና አልነካ ነው ምህታለን ብዙ አለ። ኢቨን የቅዱሳን ምልጃ፣ የቅዱሳን እገዛ፣ የመላእክት እገዛ ሁሉ ገና በጣም ብዙ ያልሰጠንሻለ። ዲያቆን እስቂያስ አሉ መምህር ታላቅ ወንድማችን ናቸው። አንዴ ይቅርታ ከቤተሰብ እየተደወለልኝ ነው እና መልሼ መልሰሽ ግቢ። ፐርፌክት ችግር የለውም ወይ ዛሬ